ቴህራን ማወዛገቧን ቀጥላለች። አዲስ ጦርነት በቀጠናው ላይ አስክቷል። ኢራን ከዚያ ሁሉ ጥቃት በኋላ የምትመለስ አልሆነችም። በእርሻዊቱ ሀገር ዩራኒየም ደብቃ ከማስቀመጥም ባለፈ በሺዎች የሚቆጠሩ የዘመኑ የዩራኒየም ማብለያ በድብቅ ስፍራዎች እንዳሏት መረጃዎች አመላክተዋል። እነዚህ የዩራኒየም ማብለያዎች የኒውክሌር ቦምብ ለመስራት የሚያስችል ቁስ ማምረት የሚችሉ መሆናቸው ደግሞ ፍጥጫው ገና ለመሆኑ ትልቅ ፍንጭ ይሰጣል። ከ30 ዓመታት በላይ ከእስራኤል ጦር ሰራዊት ጋር በቅርበት የሰሩና በኢራን ኒውክሌር መርሃ ግብር ዙሪያ ባለሙያ የሆኑት ሽማሽን ነገሩ አስፈሪ መሆኑን በዝርዝር ተናግረዋል። እንደ ባለሙያ መረጃ ከሆነ ኢራን በቀጣይ የኒውክሌር ቦምቡን የማምረት ሙሉ አቅም ይኖራታል ሲሉ ተደምጠዋል። እነሱ በተለያዩ ኢራን ስፍራዎች በመቶዎች አሊያም ደግሞ በሺዎች የሚቆጠሩ የዩራኒየም ማብለያዎች ደብቀው አስቀምጠዋል። አሁን አሊያም ነገ ምን ማድረግ አይችሉም፣ ወደፊት ግን ቦምቡን የመገንባት ሙሉ አቅም ይኖራቸዋል ሲሉ ተደምጠዋል። እየተሰማው አያቶላህ አሊ ኻሜኔ ከዚህ በኋላ የሀገሪቱ ብሔራዊ ደህንነት የኢራን እስላማዊ ዘብ ሙሉ ኃላፊነቱን ወስዶ እንዲጠብቅ ትእዛዝ መስጠታቸው ከተነገረ በኋላ መሆኑን ሁኔታዎች ይበልጥ አሳማኝ ያደርጋቸዋል። እስላማዊ ዘብ አሁን ላይ በኢራን ሁሉም ነገር ተቆጣጥሮ የሚገኝ ሲሆን ጥሩ ሥራ እየከወነ ነው ሲሉም አንድ የኢራን ባለሥልጣን ለዚህ ቴሌግራፍ ተናግረዋል። በሺን እምነት በፎርዶው ናታንዝና ኢስፋሃን የኒውክሌር ጣቢያዎች ላይ በተፈጸመው ጥቃት ከፍተኛ ጉዳት መድረሱ የሚያጠራጥር አይደለም። ሆኖም በኒውክሌር መርሃ ግብሩ ዙሪያ ኢራን ያሏት ሌሎች መሠረተ ልማቶች አሁንም አልተነኩም። ምንም እንኳን የወታደራዊ አመራሮችና የኒውክሌር ተመራማሪዎች ግድያ ሀገሪቱን ወደ ቀውስ ውስጥ ቢከቷትም በርካታ ነገሮች አሁንም ባሉበት መሆናቸው የታመነ ሆኗል እየተባለ ይገኛል። የቀድሞው የሞሳድ ባልደረባ ስለዚህ ጉዳይ ሲያስረዱም የኒውክሌር ጣቢያዎቹ አሁን ላይ አደጋ አይደሉም፣ ችግሩ የተቀጣጣይ ቁሶች ማብለያ መሳሪያዎች የሆነ ቦታ ተደብቀው መቀመጣቸው ነው ሲሉ ተናግረዋል። በኢራን የዓለም አቀፉ የአቶሚክ ድርጅት ከሚያውቀው ውጭ በኒውክሌር መርሃ ግብሯ ዙሪያ ድብቅ ስፍራዎች እንዳሏት እንደሚያምኑም ባለሙያ ጨምረው ጠቁመዋል። በአቶሚክ ኤጀንሲው ግምት መሠረት 60 በመቶ የተብላሉ የኢራን 400 ኪሎ ግራም ዩራኒየም ከ9 እስከ 10 ኒውክሌር ቦምቦችን ለማምረት በቂ ስለመሆናቸው ተናግረዋል። ይህን ለማድረግ የሚያስፈልገው ነገር ደግሞ የዩራኒየሞች የመብላላት ደረጃ 90 በመቶ መድረሱ ብቻ ነው። ሺን በጉዳዩ ዙሪያ እንዳሉት ከሆነም የቀዳሚው ጥቃት ከተፈጸመ ከቀናት ቀደም ብሎም ኢራን ወሳኝ የምትላቸውን ቁሶች ስታሸሽ እንደነበር የሚያሳዩ ምልክቶች አሉ። በእርግጠኝነት ለመናገር ቢቸግርም ግብዓቶቹ ስላሉባቸው ሁሉም ስፍራዎች እስራኤል የምታውቀው ነገር የለም ብዬ አስባለሁ። ከዚህ ቀደም የምናውቀው ነገር ነበረን፣ ነገር ግን ኢራኖች ነገሮቹን ከቀያየሩ በኋላም የስለላው ክፍል እያንዳንዱ ነገር ያውቃል የሚል እርግጠኝነት የለኝም ሲሉም ባለሙያ ተናግረዋል። እንስቷ ማብራሪያቸውን ሲቀጥሉም በኢራን ጉዳይ አስፈሪው ነገር 60 በመቶ ተብላልቶ የነበሩ ዩራኒየሞች ብቻ አይደሉም ብለዋል። ከዛ ውጭ ከኢራን እጅ ላይ 25 በመቶና ከዛ በላይ የተብላሉ በመቶ የሚመዘኑ ዩራኒየሞች የመኖራቸው ደረጃ መገኘቱ ነው ሲሉም ተደምጠዋል። ኢራኖቹ ከዩራኒየም ባሻገር ማብለያዎቹን በእጃቸው ይዘው መቆየት ከቻሉ ቁሱ የኒውክሌር ቦምብ ለማምረት ወደሚያስችል 90 በመቶ የተብላላ ደረጃ መድረስ ይችላል። ከዛ ውጭ ከኢራን እጅ ላይ 25 በመቶና ከዚያ በላይ የተብላሉ በቶን የሚመዘኑ ዩራኒየሞች የመኖራቸው መረጃ መገኘቱ ነው። ኢራኖች ከዩራኒየሙ ባሻገር ማብለያዎቹን በእጃቸው ይዘው መቆየት ከቻሉ ቁሱ የኒውክሌር ቦምብን ለማምረት ወደሚያስችል 90 በመቶ የተብላላ ደረጃ ማድረስ የሚችል ይሆናል ሲሉም ተደምጠዋል። ሺን ስለዚህ ጉዳይ ሲያብራሩም ኢራኖች እንዴት እንደሱ እንደሚደረግ ደግሞ ያውቁበታል፣ እነሱ የማያውቁት ነገር የለም ሲሉም ተሰምተዋል። እንስቷ ከዚህ ቀደም በኢራን የኒውክሌር ስምምነቶች ላይ የተሳተፉ ብሎም ደግሞ በስለላ ተቋማት ውስጥ የሰሩ በመሆናቸው ስለ ጉዳዩ በቅርበት ከሚያውቁ ጥቂት ግለሰቦች መካከል እንደሆኑ ይነገርላቸዋል። አንድ ስለ ሁኔታው ጥልቅ እውቀት ያላቸው ሌላ ሰው ሲናገሩ ደግሞ በኢራን የኒውክሌር መርሃ ግብር ዙሪያ ለጊዜውም ቢሆን የነበሩት ተግዳሮቶች መገፈፍ ተችሏል ሲሉ ተደምጠዋል። በሰውየው ገለጻ ምንም እንኳን የተብላሉ ዩራኒየሞች በሌላ ስፍራ የማስቀመጥ ጥረቶች ቢኖሩም ስፍራዎቹ የሚታወቁበት ዕድል አለ። ከሁሉም በላይ በዩራኒየም ማብለያውና በአቶሚክ ቦምቡ መሰራት ሂደት የነበሩ ተግዳሮቶችን የሚቀርፍ ስኬታማ ድብደባ ብሎም ደግሞ የኒውክሌር ሳይንቲስቶችን ግድያ መፈጸሙን የመረጃ ምንጩ በአጽንኦት ገልጸዋል። የመረጃ ምንጩ ማብራሪያቸውን ሲቀጥሉም ለ4 አስርት ዓመታት የቆየው የኒውክሌር መርሃ ግብር በ10 ቀናት ድብደባ መቋጨት መቻሉን ተናግረዋል። የጥቃቱ ዓላማ 100% ውድመት ማድረስ ነበር። ሥራውን 100% አሳክተነዋል፣ አላሳካነውም፣ ነገር ግን ብዙ ውድመት ደርሷል፣ ነገሩ በከፍተኛ ደረጃ ተመትቷል ሲሉም ተናግረዋል። ኢራን በሌሎች ስፍራዎች ለኒውክሌር ቦምብ ግንባታ የሚሆን ጥሬ ዕቃ ስለማከማቸቷ ሲጠየቁም እኛ ጥሩ የስለላ ሂደት አለን፣ ሁሉንም ነገር እንመለከታለን ብዬ አልናገርም፣ ነገር ግን ብዙ ነገር እንመለከታለን ሲሉም ከሞሳድ የሚያመልጥ ነገር እንደሌለ ለማመላከት ሞክረዋል። የመረጃ ምንጩ ሲቀጥሉም በኢራን የኒውክሌር መርሃ ግብር ላይ የሚፈጸመው ወታደራዊ ግዳጅ የሚቆም እንዳልሆነም ተናግረዋል።
ቅዳሜ ንጋቱን በተፈጸመው የአሜሪካ ጥቃት በ125 ወታደራዊ አውሮፕላኖች አማካኝነት የኢራን የኒኩሌር መሠረተ ልማቶችን ለማጥቃት ተሞክሯል። ጂቢዮ 57 የሚሰኙና 60 ሜትሮችን ወደ ጥልቀት ገብተው ፍንዳታ የሚያደርሱ መሬት ሰርሳሪ ፈንጂዎች ጥቅም ላይ ውለዋል። ፎርዶ የኒኩሌር ጣቢያን ቀዳሚ ባደረገው ኢላማም የጥቃቱ ሂደት በአጠቃላይ 15 ያክል መሬት ሰርሳሪ ቦምቦች ወደ መሬት እንደተጣሉ ለማወቅ ተችሏል። በሳተላይት ምስሎች መረጃ መሠረት ቦምቦቹ በትክክለኛው ቦታ መውደቃቸው ባያጠራጥርም የኢራን የኒኩሌር መሠረተ ልማቶች ከ300 እስከ 500 ሜትር ጥልቀት የተገነቡ መሆናቸውን ስፍራውን የጎበኙ ሲናገሩ ቆይተዋል። ባሳለፍነው ሰኞ በፎርዶ የተራራ የኒኩሌር መሠረተ ልማት አቅራቢያ ጥቃት መፈጸሙ በውድመቱ ላይ የተሟላ እምነት እንደሌለም አመላካች መሆኑን የሚናገሩ አሉ። ፕሬዚዳንት ዶናልድ ትራምፕ በአንጻሩ ደጋግመው ሦስቱም የኒኩሌር ጣቢያዎች መውደማቸውን፣ ኢራንም ኒኩሌር የምትታጠቅበት ዕድል እንደሌላት ተናግረዋል። የዓለም አቀፉ አቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ግሮሲ በበኩላቸው ተቋማቸው ወደ ኢራን ገብቶ በወቅታዊ የኒኩሌር ጣቢያዎች ዙሪያ ምርመራ ማድረግ እንዲችል እንዲፈቀድለት ጠይቀዋል። አንድ የአሜሪካ የግል ወታደራዊ ተቋም ባወጣው የሳተላይት ምስል መሠረት በፎርዶ የኒኩሌር ጣቢያ 16 ያክል ዕቃ ጫኝ ተሳቢ መኪኖች ሰልፍ ሰርተው ታይተዋል። በስፍራው ላይ ቡልዶዘሮችና የጸጥታ አጃቢ ተሽከርካሪዎች ጭምር እንደነበሩም የሳተላይት ምስሉ ጨምሮ አመላክቷል። ይህ በእንዲህ እንዳለ ፎርዶ የኒኩሌር ጣቢያ መኖሩ የታወቀው እንኳን በፈረንጆቹ 29 ከመሆኑ አንጻር ኢራን አሁንም ድረስ ብዙ የማይታወቁ ተመሳሳይ ስፍራዎች ሊኖራት እንደሚችሉም ፍራቻ አለ። የብራድፎርድ ዩኒቨርሲቲ ባልደረባ የሆኑት የኒኩሌር ተመራማሪ ቤኪ አሌክሲስ ማርቲን ባሳለፍነው ሰኞ በጻፉት አንድ ሐተታ ላይ አደጋው ሙሉ በሙሉ አለመቀረፉን ተናግረዋል። በተንታኙ እምነት የኢራን የኒኩሌር መሠረተ ልማት አሁን ላይ ጉዳት ያጋጠመው ቢሆንም የዩራኒየም ተቀጣጣይ ቁስ ካልወደመ አለያም በቁጥጥር ስር ካልዋለ በስተቀር ከሚጠበቀው በፈጠነ በቀጣይ ኒኩሌር ቦምቡን ለማምረት ጥረት ሊደረግ እንደሚችል አመላክተዋል። በባለሙያው እምነት የቀዳሚው ጥቃት እጅግ ስኬታማ ነው ሊባል ይችል የነበረው ዩራኒየሞቹ ሙሉ በሙሉ ውድመት ቢገጥማቸው ነበር። የዚህ አይነቱ ሂደት ኢራን መልሳ ወደ እንቅስቃሴ ብትገባ እንኳን ዩራኒየም መፈለግ ማጣራትና መሰል ሂደቶችን ስለሚጠይቃት ዓመታትን የሚፈጅ ሥራ ይሆናል ሲሉም ተደምጠዋል። ሆኖም በኢራን እጅ ዩራኒየሞች አሁንም የሚገኙ ከሆነ ነገሮቹ ድራማዊ በሆነ መልኩ ሊቀያየሩ የሚችሉበት ዕድል ሰፊ መሆኑን የኒኩሌር ባለሙያ ጨምረው ተናግረዋል። ባለሙያ ስለዚህ ጉዳይ ሲያስረዱም በኢራን ምንም እንኳን ግዙፍ የማብለያ ጣቢያዎች በስኬት ቢወድምም አገሪቱ በጣም በፍጥነት በድብቅና በአነስተኛ ቦታዎች የኒኩሌር መርሃ ግብሮቿን መልሳ ልትገነባ ትችላለች ሲሉም ተሰምተዋል። በዛው በኢራን አመራር ለውጦች ጭምር እየታዩ መሆናቸው መጪውን ጊዜ በትኩረት መቃኘት አስፈላጊ እንደሆነም ጥቆማ የሚሰጥ ይመስላል። የኢራን አብዮታዊ ዘብ ኃይል በተጽዕኖና በቁጥጥር ስር እየደረጀ መሆኑን ምንጮች ይናገራሉ። የ1979 እስላማዊ አብዮት ተከትሎ ሀገሪቱን ለመጠበቅ የተቋቋመው ወታደር ኃይሉም ከሀገሪቱ ጦር ሠራዊት ተነጥሎ ሲንቀሳቀስ የቆየ እንደሆነ ይነገራል። በኢራን አንድ ባለሥልጣን መረጃ መሠረት አብዮታዊ ዘቡም ሀገሪቱን እየመራና እየጠበቀ ይገኛል። ከኒኩሌር ጣቢያዎች የጠፋ ዩራኒየም በደህና ቦታ እንዲቀመጥ በሚል ወደ ሌላ ስፍራ መዘዋሩን ባለሥልጣኑ ለዘገባ ምንጩ ጨምረው ተናግረዋል። ስማቸው ያልተጠቀሰው ባለሥልጣን ሲያብራሩም ብዙዎቹ ከፍተኛ ባለሥልጣናት ጭምር ስለዚህ ዩራኒየም አያውቁም፣ ለመፈለግ አትሞክሩም፣ ማንም ላይ አደጋ በማያደርስበት ሁኔታ ውስጥ ይገኛል የሚል መረጃን አጋርተዋል። ያ ብቻ ሳይሆን ኢራን ወቅታዊ ጦርነት ከ2 እስከ 6 ወራት ሊቆይ ይችላል በሚል ግምት ራሷን እያዘጋጀች እንደነበር ዘገባዎች አመላክተዋል። የኢራን ጉምቱ ፖለቲከኞች የቀድሞ የሀገሪቱ ፕሬዝዳንት ሐሰን ሩሃኒና የቀድሞ የፓርላማ አፈ ጉባኤ አሊ ላርጃኒ ከሰሞኑ ወደ ካሚኒ ሄደው መንፈሳዊ መሪው ከአሜሪካ በቀጥታ እንዲነጋገሩ ለመወትወት መሞከራቸውና ሳይሳካላቸው መቅረቱን ለማወቅ ተችሏል። በሌላ በኩል ዘግየት ብለው በወጡ መረጃዎች መሠረት ከቀናት በፊት የተፈጸመው የአሜሪካ ጥቃት የኢራንን የኒኩሌር መሠረተ ልማቶች ማውደም እንዳልቻለ የሚገልጹ የደህንነት ግምገማ ሰነዶችም ይፋ መሆን ጀምረዋል። ቅድመ ግምገማዎቹ የቅዳሜው ጥቃት የኢራንን የኒኩሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልስ እንደሚችል ያሳየ ነው ተብሏል። ይሁንና ግን በጥቃቱ በሚባለው መልኩ በኢራን የኒኩሌር መሠረተ ልማቶች ላይ ውድመት አለማጋጠሙን መረጃዎች አመላክተዋል። ከአሜሪካው ነጩ ቤተ መንግሥት ዘንድ በወጣ መግለጫ ደግሞ የተባለው ስህተት መሆኑን ግምገማው በማይረባ የደህንነት ማኅበረሰብ ሾልኮ የወጣ እንደሆነም የሚገልጽ ማስተባበያ ተሰጥቶበታል። አሜሪካ በቅዳሜው ጥቃት ሦስቱን የኢራን የኒኩሌር ማብላያዎች ማለትም ፎርዶው፣ ናታንዝንና ኢስፋሃን 60 ሜትር ያክል ዘልቆ በሚገባው ፈንጅ ማጥቃቷን መናገሯ ይታወቃል። ነገር ግን የፔንታጎን የደህንነት ግምገማ የሚያውቁ ምንጮች የኢራን ማብላያዎች በአብዛኛው እንዳልተነኩና የጥቃቱ የውድመት ተጽዕኖ ከመሬት በላይ ባለው ክፍል ብቻ የተወሰነ እንደሆነ ተናግረዋል። በኢራን ቀጣይ አካሄድ ላይ ዋነኛው መልስ የሚሻ ጥያቄ ተኢራን የኒኩሌር መርሃ ግብሯን እንደገና ለመጀመር ቁፋሮና ጥገናዎችን ማድረግ ሊወስድ ከሚችለው ጊዜ ጋር እንደሚገናኝም የመረጃ ምንጮቹ ተናግረዋል። በብዙ ዘገባዎች ላይ እንደተመላከተው ኢራን ከጥቃቱ በፊት የዩራኒየም ክምችቷን ወደ ሌሎች ስፍራዎች አዛውራ እንደነበር የሚገልጸው መረጃን የደህንነት ግምገማ ሰነዱ ጭምር አሳይቷል። ይህ በእንዲህ እንዳለ ግን ኔታንያሁና የጦር አዛዦቻቸው እንደሚገምቱት በሰሞንኛው ጥቃት የቴህራን የኒኩሌር መርሃ ግብር በትንሹም ለረጅም ወራት ወደ ኋላ እንዲመለስ ስለመደረጉ ግምት እንዳላቸው ይነገራል።
ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።